ሰላም ቤተሰብ፣ በዛሬ ቪዲዮ የስራ ባህልን የሚቀይር አንድ አፕሊኬሽን ላሳያችሁ። ይሄ አፕሊኬሽን ገበያ ሄደን ምን መግዛት እንዳለብን በቀላሉ መመዝገብና እንዲሁም የተገዛውንና ያልተገዛውን በቀላሉ ቲክ በማድረግ እንደገና ለማግዛት፣ በሌላ በኩል ደግሞ ከሳምንት እስከ ሳምንት ምን ስራዎችን ከሰኞ እስከ ሰኞ መስራት ያለብን ስራዎችን መዝግቦ በመያዝ ያልሰራናቸውን ደግሞ ድጋሜ ተመልሰን ለመስራት ቲክ እያደረግን ቼክ ለማድረግ የሚጠቅመን አንድ ቆንጆ አፕሊኬሽን አሳያችኋለሁ። ይሄው አፕሊኬሽን በጣም ጠቃሚ የሆነ አፕሊኬሽን ነው። ከዚህ በፊትም አንድ ቪዲዮ ሰርቻለሁ፣ ኖሽን አፕሊኬሽን የሚል የተሻለ አፕሊኬሽን ነው። በእርግጥ ይህች ግን ለአጠቃቀም በጣም ቀላል ነች። አንድ እንትን ብቻ ነው ያለው። ልክ ፕላስ የምትለውን ይችን ነክተን ቀጥታ ገብተን መመዝገብ ብቻ ነው የምንሰራውን ስራ እና በጣም ጠቃሚ ነው። ገብቼ ያሳያችኋለሁ። ስለዚህ በዚህ ቻናል ጠቃሚ የሆኑ የቴክኖሎጂ መረጃዎች እንዲሁም የስልክ መረጃዎች፣ አፕሊኬሽኖች በየጊዜው አፕዴት እናደርጋለን። ስለዚህ ሰብስክራይብ ብታደርጉ ተጠቃሚ ናችሁ። ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በአክብሮት ነው የምንጠይቃችሁ። ስለዚህ አሁን ቀጥታ ወደ ቪዲዮ እንግባ። ስለዚህ ቀጥታ ወደ ፕሌይ ስቶር እንዳለን፣ ይኸው ፕሌይ ስቶር ገባው። ፕሌይ ስቶር ላይ ገብተን ሰርች ላይ ሾፒንግ ሊስት ነው የምትለው አፕሊኬሽኑ። ሾፒንግ ሊስት ብለን እንደዚህ ጽፈን ሰርች እናደርጋለን። እኔ ቀላል የሆናቸዋን ለአጠቃቀም በጣም ምቹ የሆናቸውን ነው ዳውንሎድ ማድረገው። ብዙዎች አሉ። ስለዚህ እቺ የትላችሁ እቺን የካርት ምልክት አለች። ሾፒንግ ሊስት ሲምፕል ኤንድ ኢዚ የምትለውን እቺን አይታችሁ ዳውንሎድ አድርጎ የካሬታ ምልክት ያላትን አሁን ዳውንሎድ ስላደረኩኝ እኔ ኦፕን ነው ምለው። እናንተ ዳውንሎድ ኢንስታል የሚለውን ነክታችሁ ኢንስታል አድርጎ። በጣም ሳይዝ ምናምን የላትም፣ በጣም ቀላል ነች። ለስራ ግን በጣም ምቹ ነች እቺ አፕሊኬሽን። ኦኬ፣ ስለዚህ ኦፕን ብዬ ልግባኔ። እናንተ ኢንስታል አድርጋችሁ ኦፕን አድርጋችሁ ቦሶ የሞካከርኩት ስለነበረ እነዚህ ነገሮች ተመዝግበዋል። እስቲ በአዲሱ ለእናንተ ለማሳየት እነዚህ ነገሮችን ዲሌት ላድርጋቸው። ዲሌት እነዚህን ዲሌት ልክ ስትገቡ ኦፕን ብላችሁ በአዲስ ውስጥ ገቡ። ይህን ፌስ ነው የምታገኙት። ሾፒንግ ሊስት ዌልካም ክሬት ዮር ፈርስት ሊስት ባይ ክሊኪንግ ፕላስ ወይንም የመደመር ምልክት አት ዘ ቦተም ኦፍ ዚስ ስክሪን ይላል። ስለዚህ ፕላስ የምትለዋን ይቺን አይከን ነክተን እነካለን። ያው እንደዚህ ፕላስ ትላላችሁ። ኢንተር ሊስት ኔም በሚለው የመጀመሪያ ሊስት ኔም ምንድነው እኛ መስራት የምንፈልገው ተግባር። ለምሳሌ ሰኞ እስከ ሰኞ የምንሰራውን ስራ ከሆነ የመጀመሪያውን ቀን ሰኞ እናስገባለን። ያው ሰኞ የምንሰራቸውን ስራዎችን እዚህ ላይ መዝግበን እንይዛቸዋለን ቀደም ብለን ማለት ነው። ስለዚህ ሰኞ የሚለውን ዳን እንላለን። ልክ እንደዚህ መዝግቦ ያመጣልናል። ከዛ በኋላ ክሊክ ዘ ያሎ ቦክስ ቢሎ ቱ ታይፕ ዮር ፈርስት አይተም ይላል። ሰኞ ዕለት የምትሰሩትን ተግባር ታች ላይ ቢጫውን ነክተን እንደዚህ ያለውን ነክተን እንደዚህ እንጽፋለን። ፎር ኤግዛምፕል ሰኞ በሰዓት ከፋፍለን ለምሳሌ 12 ሰዓት እስከ 1 ሰዓት ምንድነው የምንሰራው? ስፖርት ቤት መሄድ። ኦኬ፣ ስፖርት መስራት ከሆነ ስፖርት መስራት የሚለው እንደዚህ ስፖርት መስራት የሚለውን ራይት እናደርጋለን። ያው እንደዚህ ጨርሱ ክሊክ አድርጉ። 12 ሰዓት እስከ 1 ሰዓት ስፖርት መስራት ብለናል። ኦኬ፣ ሌላ ምንድነው የምንሰራው? ሰኞ ሌላ ምንድነው የምንሰራው? 1 ሰዓት እስከ 2 ሰዓት 1 ሰዓት እስከ 2 ሰዓት ምንድነው መስራት የምትፈልጉት? ለምሳሌ 1 ሰዓት እስከ 2 ሰዓት ሻወር መውሰድ ሻወር መውሰድ ከሆነ ሻወር መውሰድ በሉ። ሻወር መውሰድ። ኦኬ፣ እንደዚህ አሁንም ክሊክ አድርጉ። ፕላስ አይከነኩ ጨርሱ። እዚህ ጋር ፕላስ አሁንም ነክታችሁ እንደገና ቢጫውን እየነካችሁ ነው የምትጨምሩት የምትሰሩትን ስራ። ኦኬ፣ ከ1 ሰዓት ከ2 ሰዓት ከ2 ሰዓት እስከ 3 ሰዓት እስከ 5 ሰዓት እንበል። እስከ 5 ሰዓት ተኩል መደበኛ ስራ መስራት። መደበኛ
ስራ ምን እንደሆነ እናንተ ታውቃላችሁ። የእናንተ መደበኛ ስራ መስራት። ያው እናንተ ይሄንን እንትን ማለት ትችላላችሁ፣ መተንተን ትችላላችሁ ያየ ብቻውን። ኦኬ አሁንም ስጨርሱ እንደዚህ ፕላስ ብሎ ታችኛውን ነክታችሁ ኦኬ ሌላ 5 ሰዓት እስከ 6 ሰዓት 5 ሰዓት ተኩል እስከ 7 ሰዓት እስከ 7 ሰዓት ተኩል ኦኬ እና ራፍሊ ነው። የምትፈልጉትን ስራ እናንተ በደንብ ያዙ። ምሳ መብላት ምሳ ሰዓት ብንል ምሳ ሰዓት እንደዚህ እንመዘግበዋለን። አሁንም ልክ እንደቅድሙ ክሊክ አድርጋችሁ አዳድርጉ። ያውንም 7 ሰዓት ተኩል እስከ 7 ሰዓት ተኩል አንድ ቀን ብቻ ነው ማሳያችሁ። እናንተ እየጨመራችሁ መስራት ትችላላችሁ። 7 ሰዓት ተኩል እስከ 8 ሰዓት 7 ሰዓት ተኩል እስከ 9 ሰዓት ማለት እንችላለን። 9 ሰዓት መደበኛ ስራ አሁንም መከወን መደበኛ ስራ የቀኑን መደበኛ ስራ መጨረስ ኦኬ እንደዚህ አሁንም ስጨርሱ እንደዚህ ከዛ 9 ሰዓት እስከ 9 ሰዓት ይቺን አፕሊኬሽን በእውነቱ እናንተ መጠቀም አለባችሁ። ለውጥ ማምጣት አለባችሁ በምትሰሩት ስራ ላይ። 9 ሰዓት እስከ 9 ተኩል ሻይ ሰዓት እንል ሻይ ሰዓት ብንለይን ኦኬ እንደዚህ የሻይ ሰዓት ኦኬ አሁንም ስጨርሱ ክሊክ አድርጉ። እያላችሁ እናንተ መስራት የምትፈልጉትን ሰዓት የአንድ ቀን ብቻ ነው እኔ ማሳያችሁ። ራፍሊ ልክ 9 ሰዓት ተኩል እስከ 11 ሰዓት ተኩል ለነገ ስራ ማቀድ የምትፈልጉት እናንተ ምንድነው መስራት የምትፈልጉ ማቀድ። ኦኬ እንደዚህ በዚህ መልኩ ጨርሳችሁ ኦኬ እንደዚህ አድርገን መዝግበናል። የሰኞ ስራ ይሄ ነው። የሰኞ ስራ እነዚህ ናቸው፣ መዝግበናቸዋል። ስለዚህ ስንሰራ አሁንም ሌላ የማክሰኞን ለመጨመር ምንድነው የምታደርጉት? ባክብን እንበልና ከላይ ላይ እንደምትመለከቱ ጫፍ ላይ በስልካችን በግራ በኩል የቀስት ምልክት ያለች እሷን ነክተን እንወጣለን። ያው ሰኞ የሚለውን መዝግቦልናል። አሁንም ሌላ ቀን ለመጨመር ፕላስ ብለን እንገባለን። ማክሰኞ ኦኬ ማክሰኞ የሚለውን ክሊክ እናደርጋለን። ልክ እንደቅድሙ ተመሳሳይ ነው። ልክ እንደቅድሙ ነው የምናደርገው። ክሊክ ያሉ ቦክስ ቢለው ቱ ታይፕ ዮር ፈርስት አይተም ይላል። ክሊክ አድርገን ልክ እንደተለመደው ሁሌ ጠዋት ስፖርት ምንሰራ ከሆነ 12 ሰዓት እስከ 1 ሰዓት 12 ሰዓት እስከ 1 ሰዓት ስፖርት መስራት በሉ። ልክ በቅድሙ መልክ እንደዚህ አድርጋችሁ መዝግቡ። ኦኬ ራይት ምልክት አድርጉ። ከዛ እንደገና ሌላ አይተም ከአንድ ሰዓት እስከ 2 ሰዓት ኦኬ ሻወር መውሰድ ከሆነ ቴኪንግ ሻወር እንደዚህ በሉ። ቴኪንግ ሻወር ብንል ያው ፕላስ እንደዚህ ያድርጉ። ከዛ 2 ሰዓት እስከ 2 ሰዓት ተኩል 2 ሰዓት እስከ 2 ሰዓት ተኩል ምሳ መብላት ምንድነው ቁርስ መብላት ቢሆን ብሬክፋስት ታይም ብሬክፋስት እንደዚህ ብለን እንመዘግባለን። ኦኬ ራይት አድርጉ። ሲጨርሱ እያላችሁ መዝግቡ። ልክ እንደቅድሙ በዚህ መልኩ መመዝገብ እንችላለን። ከዛ በኋላ ልክ እንደቅድሙ ቀስቷን ነክተን እንመለሳለን። ሌላ የምትፈልጉት ልክ በአሁኑ መልክ ሰኞ፣ ማክሰኞ፣ ሮብ፣ ዓርብ፣ ቅዳሜ፣ እሁድ እስከ ምናምን ዘርዝሩ። አሁን መስራት አለመስራታችን እንዴት ነው ቼክ የምናደርገው እንበል። እስቲ ለምሳሌ ሰኞ ላይ እንግባና ክሊክ አድርገን ስንገባ እነዚህ ስራዎችን ሰርተናል ብንል የተዘረዘሩትን ስራዎች እነዚህ ሰርተናል ብንል ለምሳሌ 12 ሰዓት ነው አይደለ የተነሳ ነው 12 ሰዓት ስፖርት መስራት። ኦኬ ሰርታችሁ ከሆነ ይቺን ራይት ምልክቷን እንደዚህ ስታደርጉ ይሰርዛል። ይሄ የተሰራው ነው ማለት ነው። አሁንም ሌላም ሰርታችሁ ከሆነ እንደዚህ ያው ይሰርዘዋል። አሁንም ሌላ የሰራችሁት እንደዚህ ይሰርዘዋል። ልክ እንደዚህ የተሰራውን
ካንስል እያደረገ ያስቀምጥልናል። ስለዚህ እነዚህ ስራዎችን ፈጽመናቸዋል ማለት ነው። ያቀድናቸውን ስራዎችን ሰርተናል። እነዛ አሁንም ከነዚህ አንዱን ሰርተን ቢሆን እንደዚህ ክሊክ እናደርጋለን። ነገር ግን ለነገ ስራ ማቀድ፣ ምሳ ሰዓት ሻወር መውሰድ ምናምን ለምሳሌ እነዚህ ያልተሰሩ ስራዎች የቀሩ ቢሆኑ እነዚህ እንደገና መዝግበናቸው ለቀጣይ ቀን ለምሳሌ ይሄ ሰኞ ነው አይደለ? ለማክሰኞ አድርገን መስራት እንችላለን። ዋት አን አሜዚንግ አፕሊኬሽን ኢዝ ዚስ። በጣም ጠቃሚ አፕሊኬሽን ነው። ስለዚህ በዚህ መልኩ ከሰኞ እስከ ዓርብ የምንሰራቸውን ከሰኞ እስከ ሰኞ የምንሰራቸውን ስራዎችን መዝግበን መስራት እንችላለን የሚለውን እንድትገነዘቡ ፈልጋለሁ። በነገራችን ላይ የምትሰሩትን ስራ በእቅድ መሰረት መስራት አለባችሁ። ይህን በጣም እመክራችኋለሁ። በተለይ ተማሪዎች ምን መጻፍ መቼ ማንበብ እንዳለባችሁ ምናምን በዚህ መልኩ መመዝገብ መቻል አለባችሁ። ኦኬ እንመለስና እስቲ ሾፒንግ ሊስት ራሴ ለምሳሌ ገበያ ሄደን ለመግዛት አስበን የሄድነውን ነገር ሳንገዛ እንመለሳለን። ለምንድን ነው እንደዛ የሚሆነው? ልክ እንደዚህ አሁን ሾፒንግ ሊስት ቢኖር በቀላሉ ማዝግበን ማየት እንችላለን ማለት ነው። ኦኬ እስቲ ፕላስ እናድርግና ሾፒንግ ሊስት ለምሳሌ ገበያ ሄደን ምን መግዛት እንፈልጋለን የሚለውን እናስብና ፎር ኤግዛምፕል ፍሩትስ ወይም አትክልት ነገሮችን ከፍሩትስ ምን መግዛት እንፈልጋለን። ኦኬ ራይት እንበል። ይሄ ራሱን ችሎ አንድ ሊስት ነው። ደን ኦኬ ከፍሩቶች ምንድን ነው መግዛት እንፈልገው? ለምሳሌ ፍሩት ምንላቸው። ስለዚህ እዚህ ጋር ክሊክ ዘ የሎ ቦክስ ቢለው ቱ ታይፕ ዮር ፈርስት አይተም። ከፍራፍሬ ምንድነው መግዛት እንፈልገው ገበያ ሄደን የሚለውን መመዝገብ መቻል አለብን። ከፍራፍሬ አፕል፣ ይሄን ቼክ አድርጉ። አፕል ለምሳሌ አንደኛው አፕል ለልጆች ምንገዛ ከሆነ አፕል ራይት አድርገን እንወጣለን። ሌላ ፍሩት ምንድነው? ሌላ እስቲ ንገረኝ። ኦሬንጅ ፎር ኤግዛምፕል ላይሆን ይችላል፣ ግን እናንተ ቼክ አድርጉ። ኦሬንጅ ኦኬ። አሁንም ክሊክ አድርገን እንወጣለን። እኔ አካሄዱን እንዴት መጠቀም እንደምትችሉት ነው ማሳያችሁ። ነጋዴዎችም ይሄን አፕሊኬሽን በጣም መጠቀም ትችላላችሁ። ለሁላችሁም ይሆናችኋል ማለት ነው። ኤንድዜን ባናና ኦኬ። እንደዚህ ያላችሁ ማዝገባችሁ ያዙ። አሁንም እንወጣለን። ሌላ የምንገዛው ካለ ልክ አሁን እነዚህ ካታጎሪዎች ናቸው። ፍሩትስ፣ ማክሰኞ፣ ሰኞ ምናምን የሚሉ ካታጎሪዎች ናቸው። ኦኬ። ሌላ ለምሳሌ አልባሳት የምንገዛ ከሆነ ገበያ ሄደን አልባሳት የምንገዛ ከሆነ ልክ እንደዚህ ክሊክ እናደርጋለን። ኦኬ ይመዘግብልናል እንደዚህ። ከዛ ክሊክ ያለው ቦክስ እንደተለመደው ቦክስ ቢለው ቱ ታይፕ ዮር ፈርስት አይተም ምን አልባሳት መግዛት እንፈልጋለን። ለምሳሌ ቀሚስ የምንገዛ ከሆነ ቀሚስ ኦኬ ራይት እናደርጋለን። ሌላ ሱሪ የምንገዛ ከሆነ ሱሪ እንደዚህ። ፎጣ የምንገዛ ከሆነ ፎጣ እንደዚህ ያው ቲክ እያደረጋችሁ። ሌላ ምንድነው? ሌላ ደግሞ መግዛት የምትፈልጉትን ሌላም እንደዚህ ጻፉ። ቲሸርት የምትፈልጉትን ቲሸርት ጀስት እንደዚህ ያደርጋችሁ ቲሸርት ኤንድዜን ምንድነው? ሌላ መግዛት የምትፈልጉትን በዚህ መልኩ መዝግቡ ማለት ነው። ኦኬ አሁንም አልባሳት የሚለውን ቀስቷን ነክተን እንደዚህ እንመለሳለን፣ እንወጣለን። በዚህ መልኩ የምትፈልጉትን እንትን መዝግባችሁ ያዛችሁ። ካታጎሪዎች ናቸው እነዚህ። አሁን ገበያ ሄደን አልባሳት የምንገዛቸውን ልክ እቺን ክሊክ አድርገን እናያለን። ምንድነው ዛሬ መግዛት የምትፈልገው ምናምን ብላችሁ ሸርት ከገዛችሁ እንደዚህ ቲክ ማድረግ በቃ። ልክ ቲሸርት አያችሁት። አሁን ቅድም ቦክሱን ቲክ ስናደርገው የተገዛ ነው፣ ካንስል ያደርገዋል። ሱሪም ከገዛን እንደዚህ ቲክ እናደርጋለን። ያ ሱሪም የተገዛ ስለሆነ እንደዚህ ካንስል ያደርገዋል። ስለዚህ በዚህ መልኩ በቀላሉ ሾፒንግ ሊስቶችን እና ከሰኞ እስከ ሰኞ እንዲሁም ከመስከረም እስከ መስከረም ከአመት እስከ አመት የምንሰራቸውን ስራዎችን በዚህ መልኩ መዝግበን መያዝ እንችላለን። መስራት የምንፈልጋቸው መግዛት የምንፈልጋቸው ነገሮች እንዳይረሱ ለማድረግ ይሄ ሾፒንግ ሊስት አፕሊኬሽን which is very simple። የሚገርመው ምንም አይነት ስፔስ አይዝም፣ ምንም አይነት እንትን የለውም። በቀላል 00 ምናምን እንትን ነው ሜጋባይት ነው ስፔስ አይዝም። ስለዚህ በዚህ መልኩ ተጠቀሙ። መስራት የምትፈልጉትን ስራ በቅዳችሁ መሰረት እንድትሰሩ እመክራችኋለሁ። አመሰግናለሁ። የዛሬን ቪዲዮ እዚህ ጋር ልጨርስ። በዚህ መልኩ አፕሊኬሽኑን ዳውንሎድ አድርጋችሁ ተጠቀሙ። ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ሰላም ይሁን። ቻው ቻው።